ሰላም የተወደዳችሁ ኦርቶዶክሳውያን እንደምን አላችሁ? እንደምን ቆያችሁ? እንደምን አመሻችሁ? በእድሜያችን ላይ ይህችን ቀን ባርኮ የሰጠን አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። እንኳን በደህና መጣችሁ። እንኳንም ለዚህ ዕለት እንዲሁም በዕለቱ ታስቦ ለሚውሉ ቅዱሳን በዓላት ሁሉ በሰላም አደረሳችሁ ለማለት እወዳለሁ። ስለመጣችሁ ለአገልግሎትም ቦታ ሰጥታችሁ ስለተገኛችሁ አስቀድሜ እግዚአብሔር ያክብርልኝ ለማለት እወዳለሁ። እንዴት አመሻችሁ? ሰላም ብያለሁ። ረዱ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሌኒ ሰላም ብያለሁ። ሁላችሁንም እንደዚሁ ሰላምታ ይድረሳችሁ። ስለዚህ ሁላችሁም ታብ ኮፒ ሊንክ ሼር እያደረጋችሁ ለኦርቶዶክሳውያን አድርሷቸው። መርሃ ግብራችንን እንጀምራለን። አንድ ጊዜ ታብ እያደረጋችሁ እሺ መልካም መርሃ ግብራችንን እንደ እግዚአብሔር መልካም ፍቃድ በጸሎት እንጀምራለን። ሁላችንም በእግዚአብሔር ፊት ለጸሎት እንነሳ። ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ገናና ንጉሥ አምላካችን ልዑል እግዚአብሔር ሆይ ምሕረትህ ቸርነትህ በዝቶልን ለዚህ ዕለት ለዚህ ሰዓት ስላደረስከን እናመሰግንሃለን። አቤቱ አምላካችን ሆይ ጉባኤያችንን ጉባኤ ሐዋርያት፣ ጉባኤ ጻድቃን፣ ጉባኤ ቅዱሳን፣ ጉባኤ ሰማዕታት እንድታደርግልን እንለምንሃለን። አቤቱ ጌታችን አምላካችን ሆይ ዘወትር ለጸሎት በቆማችሁ ጊዜ አስቡን አስታውሱን ያሉትን እህት ወንድሞቻችንን በያሉበት ጠብቅልን። ከኃጢአት በስተቀር መልካሙን የልቦናቸውን መሻት ፈጽምልን። የታመሙትን ፈውስልን፣ የተራቡትን መግብልን፣ የተጠሙትን አጠጣልን፣ የታረዙትን በቸርነት አልብስልን። አምላካችን በዚህ ሰዓት በተለያየ ስፍራ በአልጋ ቁራኛ በደዌ ዳኛ ተይዞ የሚሰቃዩ ወገኖቻችን አንተ በቸርነት ጎብኝልን፣ የምሕረት እጆችም ዳብስልን። ለሀገራችን ኢትዮጵያ ጽኑ ሰላም ፍቅር አንድነት አድርልን። ከእናትህ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤት በረከት እንድታሳድርብን ቅዱስና ገናና የሆነው ስምህን እንዲህ እያልን እንጠራለንና ተለመንን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። የቅዱሳንን ጸሎታቸውን ልመናቸውን የተቀበለ አምላክ ለእኛም ጸሎታችንን ልመናችንን ተቀብሎ ጉባኤያችን እንዲባርክልን መርሃ ግብራችንን በሰላም አስጀምሮ በሰላም እንዲያስፈጽመን የእርሱ መልካምና ቅዱስ ፍቃድ ይሁንልን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን
አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እግዚአብሔር አምላክ የሚወዳችሁ እናንተም እግዚአብሔር አምላክን የምትወዱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት የበኩራት ልጆች የቅዱሳን ወዳጆች በወደደን ባፈቀረን በአንድ ልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። የቸርነት ባለቤት ልዑል እግዚአብሔር አምላካችን በምሕረቱ በቸርነቱ ይችን ምሽት ባርኮ ሰጥቶናልና ለዚህ ዕለት ለዚህ ምሽት ያደረሰን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ይክበር ይመስገን። እንኳን በደህና መጣችሁ ወደ ቀጥታ ስርጭት የዝማሬ መርሃ ግብር ማለት ነው። ስለመጣችሁ በዚህ ስለተገኛችሁ ደስ ብሎኛል። እግዚአብሔር ያክብርልኝ። ሳብሪና ሰላም ብያለሁ። ሁላችሁንም ከታች የማያችሁት ወንድሞች ኦርቶዶክሳውያን እንደምን አላችሁ? እንደምን ቆያችሁ? ስለመጣችሁ ደስ ብሎኛል። እግዚአብሔር አምላክ ቆይታችን ይባርክልን። በእናት ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል የሚለውን ዘምርልኝ። እሺ ረዱ እየዘምራለሁ። ምንም ችግር የለውም እንዘምራለን። እናንተ ብቻ ታብ ኮፒ ሊንክ ሼር እያደረጋችሁ ሌሎች ኦርቶዶክሳውያን ጋር እንዲደርስ አድርጉ። ረዱ ያለችውን ዝማሬ እዘምራለሁ። አስቀድሜ ግን በሌላ መዝሙር እንጀምርና ከዚህ የቤታችን ዝማሬ ላይ ስንደርስ ረዱ የጠየቀችውን ዝማሬ እንዘምራለን። እናንተ መጠየቅ ትችላላችሁ። እኔም ደግሞ ከዚህ ያዘጋጇቸውን ዝማሬዎች እየዘመርን አብረን እንዘምራለን ማለት ነው። ታብ ኮፒ ሊንክ ሼር እናድርግ ሁላችንም። ታብ ኮፒ ሊንክ ሼር እንዳይቋረጥ እሺ። ኔትወርኩ በጣም ስለሚያስፈልገን ሁላችሁም በደንብ ሼር ኮፒ ሊንክ አድርጉልኝ። እሺ። የኔ መሐሪ ሁሉን መርሻዬ እንደ ህልም አልፏል ትላንትናዬ በአንተ ጌታዬ በሚለው ዝማሬ እንጀምራለን። ሁላችንም በስላሴ ማምነን እንጀምር። የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ህልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ህልም አልፏል ትላንትናዬ ባንተ ጌታዬ አዳፋው ልብሴ ከነጻ ከዳ ከፈታኝ በነጻ ለጽድቁ ባሪያ ሁኛለው ሳገለግለው ይኖራለው የእንባ ዘለላን ያቀፈው የኔም እልልታ ተረፈው ደልዳዩ መዳፍ ደርሶልኝ ተራራው ሜዳ ሆነልኝ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ህልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ህልም አልፏል ትላንትናዬ ባንተ ጌታዬ አይኖችን ከጉዴ ጋርዶልኝ ክንዶችን በእጆ ይዞልኝ ከእግሬ በታች ነው ወጀቡ አሁን ታይቶኛል ወደቡ ሰላም ይነፍሳል ዙሪያዬ እረፍት ሆኖልኝ ጌታዬ የባረከኝን ባርኬ ተለወጠልኝ ታሪኬ
የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ ብርሃን ገፏል ድቅድቁን በልቤ ተክሏል ሰንደቁን ተቆጣጥሮኛል መውደዱ መንገድ ሆኗል መንገዱ ያበቃው ነገር ቀጥሏል ጭንቄ በሞቱ ተሰቅሏል የኢየሱስ ሆኜ ምን አጣው ሁሉን በስሙ ተወጣው የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ እንደኔ ማንን ታግሷል ይቅርታ ፍቅሩን አልብሷል ማይገባኝን አድርጎ ያሳለፈኝም ሸሽጎ መልካም ነው ለኔስ መልካም ጸጋው ያገዘኝ ስደክም ሞትኩኝ ስል ምሕረት ደርቦ አቆመኝ በሕይወት አስውቦ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ እያልን ዘመርን። እግዚአብሔር አምላክ አሁንም ዝማሬያችንን በቸርነቱ ይቀበልልን፣ ዝማሬያችን ይቀበልልን። ለሁላችንም እንደዚሁ ከዕጣሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማን። አሁንም እየገባችሁ ያላችሁ ኦርቶዶክሳውያን እንኳን በደህና መጣችሁ። ፕሮግራሙ ቀጥታ ስርጭት መንፈሳዊ መርሃ ግብር ነው። እየዘመርን እያመሰገን የምናመሽበት መርሃ ግብራችን ነው። ስለዚህ ሁላችሁም ደግሞ ለበረከት አሁንም እንደምለው ታፕ ኮፒ ሊንክ ሼር እያደረጋችሁ ሌሎች ኦርቶዶክሳውያን ጋር አገልግሎቱ እንዲደርስ እንድታደርጉ በአክብሮት ጋብዛለሁ። እንግዲህ ድምጽ እየተሰማችሁ እንደሆነ ተስፋ አድርጋለሁ። እየተቋረጠ ከሆነም ንገሩኝ። ግን ለማንኛውም ግን ታቡና ኮፒ ሊንኩን አታቋርጡ እሺ። ድምጽ ይሰማችኋል? እሺ ይሰማል። መልካም የተሰማችሁ ከሆነ እንቀጥላለን ማለት ነው። ረዶ የጠየቀችው ዝማሬ አለ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል የሚለውን እሱን ዝማሬ እንዘምራለን። አንድ ድምፁን ላጥፋ እንዳይረብሻችሁ።
ይቅርታ አግኝቼዋለሁ። እሱን እንዘምራለን። ታብ ኮፒ ሊንክ ሼር እያደረጋችሁ እመቤታችን የተመለከተውን ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባር ይጎድለኛል እያል እንዘምራለን። ማምላክ ምልጃ አድርጌ እዘምራለሁ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባሬ ጎለኛል። ደካማ ነኝ እኔስ ምግባሬ ጎለኛል። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባሬ ጎለኛል። ደካማ ነኝ እኔስ ምግባሬ ጎለኛል። በስጋዊ ሳይሆን በመንፈስ ዓይኖቼ ለማየት እሻለሁ ከልቤ ጓጉቼ። ስራዬ የከፋ መሆኑን አውቃለሁ። ስምሽን ለመጥራት እጅግ እፈራለሁ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባሬ ጎለኛል። ደካማ ነኝ እኔስ ምግባሬ ጎለኛል። ክብርሽ የበዛ ነው ቤዛዊተ ኩሉ። ምሕረት ታሰጫለሽ ላመነብሽ ሁሉ። ባንቺ የተመካ ምንም አያገኘው። የገሃነም እሳት ሲኦልም አይበላው። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባሬ ጎለኛል። ደካማ ነኝ እኔስ ምግባሬ ጎለኛል። የልዑል ማደሪያ የሲና ጸጳጦስ አንቺን ላመስግንሽ ከደዌ እንዲፈወስ። ፍቀጂልኝ ድንግል ካንቺ ጋር እንድኖር። ልጅሽን ማልጅልኝ እንዲያበቃኝ ለክብር። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባሬ ጎለኛል። ደካማ ነኝ እኔስ ምግባሬ ጎለኛል። ምንም ተስፋ የለኝ ያላንቺ እናቴ። እመካብሻለሁ እስከ ዕለተ ሞቴ። የምስኪኖች አጽናኝ የችግር ቀን ደራሽ የልቤ ማረፊያ ምግቤ መጠጤ ነሽ። ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እመቤቴ ወደ እኔ ትመጪ ዘንድ እንዴት ይሆናል? ደካማ ነኝ እኔስ ምግባሬ ጎለኛል። ደካማ ነኝ እኔስ
ምግባሪ ጎለኛል የጌታዬ እናት ድንግል እመቤቴ ተጠብቃ ትኑር ባንቺ ዘንድ ሕይወቴ የትህትና ምንጭ የፍቅር ውቅያኖሴ ጠጥቼ ልርካብሽ ድንግል እንድቀደስ ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔስ ምግባሬ ጎለኛል ደካማ ነኝ እኔስ ምግባሬ ጎለኛል ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔስ ምግባሬ ጎለኛል ደካማ ነኝ እኔስ ምግባሬ ጎለኛል ድንግል ሆይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔስ ምግባሬ ጎድለኛል እያለች ቅድስት ኤልሳቤጥ ማምላክ ድንግል ማርያም ወደ እሷ በሄደች ሰዓት ያቀረበችው ምስጋና ነው። ምስጋናችንን የመላእክት ምስጋና አድርጎ እግዚአብሔር አምላካችን ይቀበልልን። የማምላክ ምልጃ በረከት ከሁላችንም አይለየን። ማምላክ ሁላችንም በምልጃዋ ተጠብቀን ተባርከን የልቦናችንን ቆቅልሽ በምልጃዋ ታስፈታለን። ዝማሬያችን ይቀጥላል። ቀጥታ ስርጭት የዝማሬ ምሽት ላይ ተገናኝተናል። እየዘመርን ደስ የሚል ምሽት እያሳለፍን እንገኛለን። አዲስ ከሆናችሁ ቤቱን ፎሎ ማድረግ እንዳትረሱ። ወቅቱ የሰርግ ወቅት ነው። እንደ ሰርግ ያሉ መንፈሳዊ መርሃ ግብሮች፣ ልደት፣ ምረቃ፣ ዓለማዊ መድረኮችም ጭምር እንዲመራላችሁ መገልገልን በዝማሬ የምትፈልጉ ከሆነ በዚህ ዙሪያ የሚሰራ ተቋም አለኝና በውስጥ መስመር ልታወሩኝ ትችላላችሁ። የሚታጀብ ሰርግ፣ የሚመራ ፕሮግራም ሲኖራችሁ ለየትኛውም መርሃ ግብር የሚሆን ማስተር ኦፍ ሴሬሞኒ በእምነት ዝናው የሚል ተቋም አለ። በዛ ስልኬም ባዮ ላይ ያለ ፕሮፋይል ላይ ያለ ማግኘት ትችላላችሁ ማለት ነው። ዝማሬያችን ይቀጥላል። ቸርነት ነው ያደረሰኝ እስከ ዛሬ ያልን ደግሞ እንዘምራለን። ታፕ ኮፒ ሊንክ እያደረጋችሁ እኔ ጋር እንግዲህ አያሳየኝም ምን ያህል ታፕ ምን ያህል ሼር እንደሆነ እያየው አይደለም። ስለዚህ ሁላችሁም ያለማቋረጥ ታፕ ኮፒ ሊንክ ሼር አድርጉ። እሺ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ መክሊቴን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅም በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ መች ጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለው አምላኬ እንዴት ምረኝ በይቅርታ መጣው ተቀበለኝ። ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ አንዳች እንደሌለኝ አውቀዋለሁ ባንተ ቸርነት ግን
እመካለው። የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘምር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለው። አምላክ ቸርነትህን አደንቃለው። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። በሰው እጅ መመካት አቁሜያለሁ፣ ረዳቴ አንተ ነህ አውቄያለሁ። አንተ ከጠበቅከኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ። የኔን ሥራ ተወው ተግባሬን፣ የመስቀሉን ነገር መርሳቴን። አዚሜን አንስተ አንተሌ ኢየሱስ ክርስቶስ አምላኬነ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። በሰው እጅ መመካት አቁሜያለሁ፣ ረዳቴ አንተ ነህ አውቄያለሁ። አንተ ከጠበቅከኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ። የኔን ሥራ ተወው ተግባሬን፣ የመስቀሉን ነገር መርሳቴን። አዚሜን አንስተ አንተልዬ ኢየሱስ ክርስቶስ አምላኬነ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ፣ ላመስግን የኔ ጌታ በዝማሬ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ እያልን ዘመርን። አምላክ ፈቅዶ ነው ለዚህ ምሽት የደረስነው። እርሱ ባይፈቅድ ቸርነቱ ባያግዘን ኖሮ አንዳችንም ቀና ብለን መሄድ የምንችልበት ለደቂቃ መተንፈስ የምንችልበት ህይወት የለንም። የኛ ህይወት በብዙ ይታወቃል አይደል? በጣም በብዙ የተበላሸ የተጨመላለቀ ህይወት ነው ያለንና እግዚአብሔር ግን ቸር ነው። በሀሳብም በስራም በተለያየ ነገር እየበደልን ብናሳዝነው ቸርነቱ በስቶ ነው ሁላችንም ቀና ብለን መሄድ የቻልነው እና ለዚህ ደግሞ የምንመልሰው ምንም የለም ከምስጋና በቀር። ለዛ ነው ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግን የኔ ጌታ በዝማሬ እያል የዘመርነው ዝማሬያችን ይቀጥላል። ቀጥታ ስርጭት የዝማሬ ምሽት የአገልግሎት ሰዓታችን ላይ ተገኝተናል። ስለዚህ ሁላችንም ከበረከቱ እንድንሳተፍ በደንብ ታፕ፣ ኮፒ ሊንክ፣ ሼር እያደረጋችሁ አብራችሁኝ የዘመራችሁ እንደሆነ ተስፋ አደርጋለሁ። ስለመጣችሁም ለአገልግሎትን ቦታ ሰጥታችሁ በዚህ ማዕድ ስለተገኛችሁም ጭምር እግዚአብሔር ያክብርልን። ከአንድ ዝማሬ በኋላ ደግሞ ወደ ሰርግ ዝማሬዎች እንሄዳለን። ወቅቱ የሰርግ ዝማሬም ስለሆነ መቼም እዚህ ውስጥ የሚያገባ ሰው ይጠፋል ብዬ አላስብም። እንደውም ካላችሁ ብትነግሩኝ ደስ ይለኛል።
ለማግባት ያሰባችሁ የሰርግ ዝማሬዎች ዘምርላችኋለሁ። ወይም የሚያገባ ሰው ጓደኛ ካላችሁ ለሱም እንዲደርሰው መዘመር እንችላለን። ዝማሬያችን ይቀጥላል። ታብ ኮፒ ሊንክ ሼር አድርጉ። አላችሁ እየተሰማችሁ ነው? እሺ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለው ዛሬ ልጅሽ እያለን እንዘምራለን የእመቤታችንን መዝሙር። አሁን እየገባችሁ ያላችሁ እንኳን በደህና መጣችሁ። ኮፒ ሊንክ ታብ እያደረጋችሁ አብረን እንዘምራለን። ጆን አመሰግናለሁ በጣም። እሺ እንዘምር። ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ተስፋ ያረኩት አልተበተነም እንባዬ መሬት ከቶ አልወደቀም ለበጎ ሆነ ማልቀስ ማንባቴ ሰላም ሰፍን በልፍኝ ከቤቴ ቀኔ ነጠኩኝ የአባ ጊዮርጊስ ቆምኩኝ ቅዳሴ የሕርያቆስ የያሬድ ዜማ ሞላ በልቤ የለህም ወጀቡ ቀርባኝ መርከቤ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ወገቤን ታጠቅኩ ጭንቀቴን ጥዬ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴን ድንግል ቀይራ የደበዘዘው ሕይወቴ በራ አራራይ ዜማ ዛሬ ተማርኮኝ ፍቅሯ አሸነፈኝ እጄን ሰጠሁኝ ቀኔ በልቤ ተመላለሰ የድንግል ክብር ውስጤ ነገሰ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የዘረጋዎት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀይሬው ዛሬ ጎጆዬ አንጸባረቀች ያማረ ሰንቤር እንቁ መሰለች
እንዲህ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀይሬው ዛሬ ጎጆዬ አንጸባረቀች ያማረ ሰንፔር እንቁ መሰለች ቀንዴ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታው ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ ያልን አምላክ ድንግል ማርያምን አሁንም በድጋሚ በዝማሬ አወደስናት። ምልክታችን የሆነችን አምላክ ሁላችንን በምልጃዋ ተባርከን ትጠብቀን፣ ምልጃ በረከቷ አይለየን፣ ዝማሬያችንን ይቀበልልን። አሁንም ዝማሬያችን ይቀጥላል። እናንተ ኮፒ ሊንክ፣ ሼር፣ ታብ እያደረጋችሁ አገልግሎቱን ማገዝ እንደዚሁ ቀጥሉ። ከዚህ ዝማሬዎች እየዘመርኩ እገኛለሁ። እሺ ወደ ሰርግ ዝማሬዎች እንሸጋገራለን። ተጋቢዎች በቅርቡ በቤተ ክርስቲያን ስርዓት ጋብቻችሁን ለምትፈጽሙ ኦርቶዶክሳውያን ወቅቱ የሰርግ ወቅትም ስለሆነ ብዙ ሰዎች የሚያገቡበትም ሰዓት ስለሆነ ከፋሲካ ማግስት ያለው እንግዲህ ጊዜ ይታወቃል። እስከ በኋላ 50 ድረስ ሰርግ ብቻ ነው። እንደውም ዘንድሮ እኮ ቀጣይ ዓመት ሰርግ የለም የተባለ ይመስል በጣም ብዙ ሰው እያገባ ያለው ምንድነው የምትጠብቁት ትላላችሁ? ለማንኛውም የሰርግ ዝማሬዎችን እንዘምራለን። የሚያገባ ሙሽራ አለ እዚህ ውስጥ ለማግባት ያሰበ ያላችሁ ሙሽሮች እየተሰማችሁ ነው? ይቀጥል የሰርግ መዝሙሩ። እሺ እንዘምራለን። ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ እያልን እንዘምራለን። ዝማሬውን በስላሴ ስም አምኜ እዘምራለሁ። ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ፣ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ። ወንድና ሴት አድርጎ እንደ ፈጠራቸው በኋላም በቃሉ አንዳደረጋቸው። እናትና አባቱን የአዳም ልጅ ይተዋል
ከሚስቱም ጋር በሰላም ባንዴ ተባብራል። ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሥጋ ሆነው ይኖራሉ ብሎ አስተምሮናል ጌታችን በቃሉ። አንድ ሥጋ ናቸው አይደሉም ሁለት የባልና የሚስት ሕይወት ወደፊት ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ። እንግዲህ እግዚአብሔር ካጣመራቸው በሆነው ባልሆነው ሰው አይለያቸው። ለወገኖቻቸው ምሳሌ ሆናቸው። በክርስትና ፍቅር አምላክ ያቆማቸው። ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ። ምንጣፋችሁ ብሩክ መኝታችሁ ንጹሕ ስለሆነላችሁ እንኳን ደስ አላችሁ። ዓለም እንዲደነቅ ጠላት እንዲያፍር በሐዘን በደስታ ይኖራችሁ ፍቅር። ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ 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 በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ያልን ዘመርን የሰርግ ዝማሬ ነው። እግዚአብሔር አምላክ ዝማሬያችንን ይቀበልልን። ሁላችንም ለዚህ ክብር ያብቃን። ታብ ኮፒ ሊንክ ሼር እያደረጋችሁ ቤተሰቦች እየተደመጠ ነው። በጥራት እየተደመጥኩ ነው። ይሰማችኋል? ይሰማል አይደል? ሼር ኮፒ ሊንክ እያደረጋችሁ ቤተሰቦች ሼር እያደረጋችሁ አብረን እየዘመርን ቆይታ እናደርጋለን። የሰርግ ዝማሬዎች ላይ ያለ ነው። ያው ወቅቱ የሰርግ ወቅት ስለሆነ ብዙ ተጋቢዎች የሚኖሩበት ስለሆነ ለነሱም እንዲሆን ጭምር የሰርግ ዝማሬዎች እየዘመርን እንገኛለን። ይቀጥላል።
እንቀጥላለን። አሁንም የሰርግ ዝማሬ ያለ ነው። እሱን ጨርሰን ወደ ኢየሱስ ምስጋና ዝማሬዎች እንሸጋገራለን። እሺ እመቤታችን ባንቺ ምልጃ። እሺ እሱን እንቀጥል። እሺ ኮልሚ ኢማዌ እሱን መርጣለች። ስለዚህ እመቤታችን ባንቺ ምልጃ የሚለውን እንዘምራለን። ግጥሙ ከጠፋኝ እንግዲህ ቅርታ ታደርጉልኛላችሁ፣ ይሄኛው ደብተሬ ላይ ስለሌለ። ለማንኛውም እንዘምራለን። እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና መጀመሪያው ነች በማየ ቃና ቃና ዘገሊላ በማየ ቃና ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና ታውቋት ስላለች በማየ ቃና ወይንኪ ዋልቦሙ በማየ ቃና ውሃ ወይን ሲሆን በማየ ቃና ሁሉ አዩ ሰሙ በማየ ቃና ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና አሳላፊዎቹ በማየ ቃና ግራ ቢገባቸው በማየ ቃና የድንግል ማርያም ልጅ በማየ ቃና ከጭንቅ አወጣቸው በማየ ቃና ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔ ዓለም ታምር ሠራ በማየ ቃና መድኃኔ ዓለም ታምር ሠራ በማየ ቃና እኛም እናምናለን
በማይ ቃና ተስፋ ትንብልና በማይ ቃና ስለ ቃል ኪዳኗ በማይ ቃና ሁሉ እንደሚቃና በማይ ቃና ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ተአምር ሠራ በማይ ቃና መድኃኔዓለም ተአምር ሠራ በማይ ቃና ታውቋት ስላለችው በማይ ቃና ወይንኪ አልቦሙ በማይ ቃና ውሃ ወይን ሲሆን በማይ ቃና ሁሉ አዩ ሰሙ በማይ ቃና ቃናን ሊያደርጋት የታምሮ ቀዳሚ ስፍራ የድንግልም ክብር ተገለጠ የምልጃ ሥራ እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ተአምር ሠራ በማይ ቃና መድኃኔዓለም ተአምር ሠራ በማይ ቃና እመቤታችን ባንቺ ምልጃ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ባንቺ ምልጃ መድኃኔዓለም ተአምር ሠራ በማይ ቃና መድኃኔዓለም ተአምር ሠራ በማይ ቃና ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ እድምተኞች ሞልተው የተጋበዙት ሲበሉ ሲጠጡ ወይኑ አልቆበት ድንግል እናታችን ቤዛዊተ ዓለም አንቺው ደረሽለት ሆንሽው አማላጅ ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናቴ ጋራ አንተ ያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ ቃና ዘገሊላ ቃና
ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ የጌታ አምላክነት የተገለጸበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት ቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ በቃና ዘገሊላ ቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናት ጋራ እያልን ዘመርን። ዶኪማስ ትልቅ ሰርግ አዘጋጅቶ ብዙ እንግዶችን ጠርቶ ሰው የተስተናገደ ገና ሰርጉ ከመጀመሩ የወይን ጠጅ አለቀባቸውና የእሱን መጨነቅ የልቡን አውቃ ማምላክ ድንግል ማርያም ልጄ ሆይ ወይን እኮ የላቸውም ብላ ለልጇ ነግራ አማልዳቸው እንግዲህ የጣፈጠውን ወይን ሰጥቷቸዋል። ምንም እንኳን ያማና ሚስጥር ቢኖረውም ማለት ነው። አሜን አሜን አሜን። አብራ ያሰማን ሄርሚ አሜን አብራ ያሰማን ብያለሁ። እግዚአብሔር ያክብርልኝ። ሁላችንም እንደዚሁ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማን። ፎሎ መልሻለሁ። ይኸው ሼር ኮፒ ሊንክ እያደረጋችሁ ነው። ታብ እየተደረገ ነው። ወደ ምስጋና ዝማሬዎች ደግሞ እንቀጥላለን። ከዚህ በላይ ሰርግ ዝማሬ ብዘምር እንደው ምንድን ነው ሊያገባ ነው ወይ እንዳልባል ብቻ ለአገልግሎት ስትፈልጉኝ ለሰርግ አገልግሎትም ጭምር በውስጥ ልታወሩኝ ትችላላችሁ። ወቅቱ የሰርግ ወቅትም ስለሆነ ማለት ነው። ለማንኛውም ወደ ሌሎች የምስጋና ዝማሬዎች ደግሞ እንሸጋገርና እነሱን ዘምረን 4 ሰዓት ሲል መርሃ ግብራችንን እንቋጫለን ማለት ነው። ይደገም ሄርማ ልታገቢ ነው ማለት ነው። ይደገም እያለች ነው። እሺ ሙሽራ ነሽ ንገሪኝ። የማግባቱ ሀሳብ አለሽ በቅርቡ? እሱም ከነገርሽኝ እደግምልሻለሁ ሄርማ። በህልሜ ታዲያ በህልም ማግባት ይቻላል እንዴ? በህልም ማግባት ቢቻልማ እኛ ገና ድሮ አግብተን ነበር። ለማንኛውም ሄርባ የሰርግ መዝሙር ይደገም እያለች ስለሆነ እንዘምር እንግዲህ። እኔም ለነገሩ ሰርግ ዝማሬ ሲጀመር ከአንዴ ከጀመርኩ ማቋረጥ ደስ አይለኝም። አቴንሽን ላለመሳብ ነው 3 ዝማሬ ያቆምኩት። እሺ እንቀጥል እንግዲህ። ይዘበር ብላለች ሄርማ። በህልሟ ሳይሆን በእውኗ እንድታገባ ልባዊ ምኞታችን ነው እና ሙሽራዬን በልልሽ ታዲያ ሄርማ። እሺ ያ ወቅቱ ነው ብዬ ነው። እውነት ነው፣ እኔም ወቅቱ ነው ብዬ ነው። እሺ በቃ ሙሽራዬን በላ። ሙሽራዬን እንበል መሰለኝ አይደል ሄርማ?
አይ ለአንቺ ብቻ ለሁሉም ነው የምንለው። አይዞሽ አንቺ ብቻ አይደለሽም። እኛም ገና አላገባንም እንለው ሁላችን ሙሽራዬ እንላለን። እሺ እንዘምር። ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ ከጎኔ የምትሆን እህት አገኘህ የኛማ ሙሽራ እንኳን ደስ ያለህ የእግዚአብሔር ፈቃዱ ለዚህ ካበቃቸው ቤታችሁ ይመረቅ በፍቅር ያጽናቸው። ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ ወንድም አግኝተሻል የሚያስብልሽ የኛማ ሙሽራ እንኳን ደስ ያለሽ እግዚአብሔር ይመስገን እኛም ደስ ብሎናል በቤተ ክርስቲያን ሰርጋችሁ ውብ ሆኗል። ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ እንደ ነፍስ አርገ እንዴት ወዳት አደራ ሰጠን በጌታችን ፊት እንድታስቢለት አንቺም ላካልሽ አደራ ትላለች ወንጌል እናትሽ። ሙሽራዬ 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 አበባዬ ሙሽራዬ 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 አበባዬ በሥጋ ወደሙ ሕይወት አግኝታችሁ ፍሬያችሁ የሚብዛ ይባረክ ጓዳችሁ አምላክ ያለበት ነው ይህ ጋብቻችሁ እስከ መጨረሻው ኑሩ ደስ ብሏችሁ። ሙሽራዬ ሙሽራዬ ሙሽራዬ
አበባዬ ሙሽራዬ 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 አበባዬ ሙሽራዬ አበባዬ ሙሽራዬ አበባዬ እያልን እንግዲህ ለወቅቱ ሙሽሮች በሙሉ እንኳን ለዚህ አበቃችሁ። ለምታገቡም ደግሞ እንደዚሁ አምላክ ፈቅዶ ላላገባችሁም ጭምር አምላክ ፈቅዶ ጋብቻችሁም በቤተ እግዚአብሔር በሥርዓተ ቤተ ክርስቲያን በሥጋው ደሙ በተክሊል ለማግባት እንዲያበቃን የሁላችንም ጸሎት ነው። እግዚአብሔር አምላክ ለዚያ ያብቃን። እንግዲህ ከዚህ በላይ የሰርግ ዝማሬዎችን ገታ እናደርጋለን። ሙሉ ከተዘመረ አትጓጉማ። ሌሎች የምስጋና ዝማሬዎችን እንዘምርና ፕሮግራማችንን እንጨርሳለን። አሚን አሚን። ይርማይ አሚን አሚን። አብሮ ያሰማን ብያለሁ። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቄጥሮን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቄጥሮን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳያስ ያየው እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሊሰጡ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቄጥሮን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ያልተቀደሰ ለምጽ ያነደደው እንዴት ይችላል ያመሰግነው? በል ፍቀድልኝ ፍቅር ነህና ልግባ መቅደሴ ላቅርብ ምስጋና በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቄጥሮን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ዙፋን ታየኝ ትምክህቴ ሆይ ስትመሰገን በሰማይ ላይ ሲያመሰግን ያልተደሰተ ባይተዋር አይሁን አይውጣ ካንተ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቄጥሮን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው
በሰማይ በምድሩ ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኝም። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ እያልን ዘመርን። በእውነት ዝማሪያችን እግዚአብሔር አምላክ ይቀበልልን። ለሁላችንም ከጣሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማን። ሁላችንም በረድኤት በቸርነቱ ይጠብቀን። ደስ የሚል የምስጋና ምሽት እያሳለፍን ነው አይደል? ደስ እያላችሁ እንደሆነ ተስፋ አድርጋለሁ። ዝማሬ ሲዘመር ማን ደስ አይለው? ነፍሳችን ሐሴት የሚያደርግበት ምስጋና ነውና እግዚአብሔር አምላክ የሁላችንም ዝማሬያችን ይቀበልልን። እሺ እስቲ ደግሞ ከራሴ ዝማሬዎች አንዱ ልበላችሁ አይሻልም? አሜን አሜን። የትምዬ አሜን አብሮ ያሰማን። ደህና ነሽ ወይ? እንዴት አለሽ? ያው ነገ እመቤታችን ስለሆነች አንድ የእመቤታችን መዝሙር አለኝ። የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ፣ ንጉሥ በላይ ያለባት ድንግል የወርቅ መሰላል ነሽ፣ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን፣ ንጹሕ ዘርን አስቀረና እግዚአብሔር አንቺን ሰጠን እያል እንዘምራለን። የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ፣ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ፣ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን፣ ንጹሕ ዘርን አስቀረና እግዚአብሔር አንቺን ሰጠን። ኦ ድንግል ንኢ ሀቤነ፣ ኦ ድንግል ንኢ ሀቤነ። የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ፣ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ፣ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን፣ ንጹሕ ዘርን አስቀረና እግዚአብሔር አንቺን ሰጠን። ሁለንተናሽ ውብ ነው ነውር የሌለብሽ፣ በእግዚአብሔር ሕሊና የኖርሽው ታስበሽ፣ ከሃይማኖት ራስ ከኤርሞን ከሳኔር ነሄልን ማርያም እመ እግዚአብሔር።
ኦ ድንግል ንኢሃቤነ ኦ ድንግል ንኢሃቤነ የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን ንጹሕ ዘርን አስቀረህና እግዚአብሔር አንቺን ሰጠን በውስጥ በአፍያ በነፍስ በስጋሽ ብፅዕት ተብለሽ የምትወደሽ ካንቺ በፊት የለም ከአንቺም በኋላ እናትና ድንግል የሕይወታችን ጥላ ኦ ድንግል ንኢሃቤነ ኦ ድንግል ንኢሃቤነ የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን ንጹሕ ዘርን አስቀረህና እግዚአብሔር አንቺን ሰጠን በመልአኩ ብስራት ደስ የተሰኘሽው እንደ ቃል ይደረግ ይሁንልኝ ያልሽው አምላክን ወልደሻል በመንፈስ ቅዱስ ግብር ድንቅ ነው እጹብ ነው በእውነት ምስጢር ኦ ድንግል ንኢሃቤነ ኦ ድንግል ንኢሃቤነ የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን ንጹሕ ዘርን አስቀረህና እግዚአብሔር አንቺን ሰጠን የማትጠፊ ፋና የምትበሪ ፋኖስ ከሞት መሻገሪያ የነፍሳችን ፈውስ ስጋሽን ነስቶ ነው ሕይወት ያገኘነው ምክንያት ሆነሽን አየነው ዳሰስነው ኦ ድንግል ንኢሃቤነ ኦ ድንግል ንኢሃቤነ የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን ንጹሕ ዘርን አስቀረህና እግዚአብሔር አንቺን ሰጠን የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ የሕይወት እንጀራችን መሶብ ምክንያት ነሽ ለመዳን ንጹሕ ዘርን አስቀረህና እግዚአብሔር አንቺን ሰጠን የጽድቃችን ፀሐይ መውጫ የሃይማኖት ሰሌዳ ነሽ ንጉሥ በላይዋ ያለባት ድንግል የወርቅ መሰላል ነሽ
የህይወት እንጀራችን መሶብ ምክንያት ነሽ ለመዳን ንጹሕ ዘርን አስቀርና እግዚአብሔር አንቺን ሰጠን እያልን ዘመርን። እግዚአብሔር አምላክ ዝማሬያችን ይቀበልልን። አምላክ በምልጃው አትለየን። እንግዲህ ሁለተኛ የመዝሙር ስራዬ ነው ይሄ። መምህር ሲሳይ ወልደ አረጋይ ግጥምና ዜማውን ደርሶት እኔ ደግሞ የዘመርኩትና ማቶት ቲዩብ ላይ ክሊፑን የምታገኙት ዝማሬ ነው። በጣም ደስ የሚል ዝማሬውን እንደሰማችሁት እንግዲህ ሌሎች ኦርቶዶክሳውያን ደግሞ እንዲሰሙት፣ እንዲያዩት፣ እንዲመለከቱት ማለት ነው ሼር እንድታደርጉላቸው ለማለት እወዳለሁ። ቢበቃ ምን ይመስላችኋል? ምን ትላላችሁ? በእናንተ አስተያየት አንድ ጨመር ወይስ ይብቃን ንገሩኝና እናስኬደዋለን በዛ መሰረት። አሚን አሚን። አብሮ ያሰማን ሄርማ አሚን ብያለሁ። እንግዲህ እንዲህ ምሽት እየመጣን እየዘመርን እግዚአብሔርን እያመሰገንን ደስ የሚል ምሽት እናሳልፋለን በየጊዜው። እሺ ይደገም ይደገም አንድ ብላለች ሄርማ። እሺ እንደግማለን። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ፣ እንደ እግዚአብሔር ኧረ ማን አለ እያልን እንዘምራለን። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ፣ እንደ እግዚአብሔር ኧረ ማን አለ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ፣ እንደ እግዚአብሔር ኧረ ማን አለ። ጥሎብኛል መጎናጸፊያ ለይቶኛል ከሥጋ ጥድፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ለካ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ፣ እንደ እግዚአብሔር ኧረ ማን አለ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ኧረ ማን አለ፣ እንደ እግዚአብሔር ኧረ ማን አለ። ደመና ነው መንኮራኩሩ፣ ነበልባል ነው ዙፋን ድንበሩ፣ መሰወሪያው አይደረስ በማንም ሞት አይከሰስ። በዘመናት የሸመገለ ክብርን ሁሉ የጠቀለለ
እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? ቀን ዘመናት ሁሉ ሲያረጁ አዲሶቹም ዘምነው ሲጃጁ ጌታ አዲስ ነው ሁሌም ማለዳ ፍቅር ያዘንባል ከልቡ ጓዳ በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? መካኒቱን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን ኮራ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? ጥሎብኛል መጎናጸፊያ ለይቶኛል ከሥጋ ጥድፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ለካ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? መካኒቱን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን ኮራ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ? በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ ማን አለ? እንደ እግዚአብሔር ማን አለ እያል የዘማሪ እስጢፋኖስን ዝማሬ ዘመርን። እግዚአብሔር አምላክ ዝማሬያችንን ይቀበልልን። ለሁላችንም ከጣዕሙ ብዛት የተነሳ በእውነት አጥንትን የሚያለመልመውን የመላእክትን ዝማሬ
ያሰማን። ዝማሬያችንን በቸርነቱ ይቀበልልን። ዝማሬ ምስጋና ነው። ዝማሬ ሕይወት ነው። እንደኔ ቢሮ ስትሆኑ ብቻ ከዛ ውጪ ከቢሮ በስተቀር ማለት ምስጋና ስለሆነ ሁሉም ቦታ ነው መዘምረው። ሕይወቴም ስለሆነ መዝሙር ማለት ነው። ምግብ ነው። ምግበ ሥጋ ምግበ ነፍስ ነው ዝማሬና እግዚአብሔር አምላክ ይህን ጸጋ ሁላችንም ላይ ለዘላለም ያሳድርብን፣ በቤቱ ያጽናን። በእውነት አጥንትን የሚያለመልኝ መላእክት ዝማሬ ያሰማልን፣ የአገልግሎት ዘመን ያርዝምልን፣ ጸጋውን ያብዛል፣ በሚመጣ ይጠብቅልን። ሂርማዬ አሜን። እግዚአብሔር ያክብርልኝ፣ ለአንቺም ያደልልኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከምሽቱ 2 ሰዓት ተኩል ጀምራችሁ እስካሁን ሰዓት ድረስ እንግዲህ አብራችሁ እየዘመራችሁ እያመሰገናችሁ ቆይታችኋል። በእውነት ይህ ሰዓት የእግዚአብሔር ሰዓት ነው ብላችሁ ለምስጋና ሰጥታችሁ ከእንቅልፋችሁ ላይ ቀንሳችሁ ቀኑን በሰላም ያዋለን አምላክ በምስጋና ማመስገን አለብን ብላችሁ አብራችሁኝ ስላመሻችሁ እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በቀጣዩ መርሃ ግብራችን ደግሞ ደግመን እንገናኛለን። ዛሬ የዘመርኳቸውን ዝማሬዎች ነገ ጧት ደግሞ በእምነት ሚዲያ የዩቲዩብ ቻናሌ ላይ ፕሮፋይል ስር ሊንኩ አለላችሁ፣ ሙሉ እንለቅላችኋለሁ። እዛ ላይ ገብታችሁ መመልከት ትችላላችሁ። የሰርግ ዝማሬዎች ዘምረናል፣ የምስጋና ዝማሬዎችም እንደዚሁ ማለት ነው። የረዳን ያማረ ምሽት እንድናሳልፍ የረዳን አምላካችን ስሙ ይክበር ይመስገን። መርሃ ግብራችንን በጸሎት ነው የጀመርነውና በጸሎት እንዘጋለን። ሁላችንም በያለንበት ለጸሎት እንነሳ። ሕሊናችንን ለጸሎት እናሰባስብ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አቤቱ ገናና ንጉሥ አምላካችን ልዑል እግዚአብሔር ሆይ እስካሁን ሰዓት ድረስ በቸርነት ተጠብቀ ስላደረስከን እናመሰግንሃለን። መልካሙን ቃል እንድንካፈል እንድናመሰግን እንድንዘምር ስለፈቀድክልን አሁንም ደግመን እናመሰግንሃለን። አቤቱ አምላካችን ልዑል እግዚአብሔር ሆይ ዘውትር ለጸሎት በቆማችሁ ጊዜ አስቡን አስታውሱን ያሉትን እህት ወንድሞቻችን በያሉበት ጠብቅልን፣ የታመሙትን ማርልን፣ የተራቡትን መግብልን፣ የተጠሙትን አጠጣልን፣ የታረዙትን በቸርነት አልብስልን። ለሀገራችን ኢትዮጵያ ጽኑ ሰላም ፍቅር አድልልን። በዚህ ሰዓት በተለያየ ስፍራ ባልጋ ቁራኛ በደዌ ዳኛ ተይዞ የሚሰቃዩ ወገኖቻችን አንተ በቸርነት ጎብኝልን፣ ማርልን፣ የተጨነቁትን አረጋጋልን። ነፍሳተ ሙታንን በመንግስት አስብልን። አምላካችን ወደ እግዚአብሔር ሆይ ቀኑን ባርክ ቀድስ በሰላም እንደዋልከን ሌሊቱንም ባርክ ቀድስ በሰላም እንድታሳድረን የነገውን ብርሃን እንድታሳየን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤት በረከት እንድታሳትፈን ቅዱስና ገናና የሆነ ስምን እንዲህ እያልን እንጠራለን እና ተለመነን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ምልጃ በረከት፣ የሐዋርያት የጻድቃን የቅዱሳን መላእክት ተራዳኢነት ከሁላችንም ጋር ይኑር ለዘላለሙ አሜን አሜን። እግዚአብሔር አምላካችን በቸርነቱ ያቀረብነውን ጸሎታችንን ተቀብሎ ለእያንዳንዳችን ከኃጢአት በስተቀር መልካሙን የልቦናችንን መሻት ይፈጽምልን። የማምላክ ምልጃ በረከት ከሁላችንም አይለየን። እግዚአብሔር በቅዱሳኑ ጸሎት ይማረን። ይህን የመሰለ ምሽት አብራችሁኝ ስለተካፈላችሁ እግዚአብሔር ያክብርልኝ። ሁላችሁንም በጣም ከልብ አድርጌ ያመሰግናለሁ። በቀጣዩ መርሃ ግብራችን ደግመን እንገናኛለን። እስከዛው በያላችሁበት የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ዘማሪ በእምነት ዘነበ ከእናንተ ጋር ቆይታ አደረግኩኝ። በሰላም እደሩ። ያዕቆብ ሌሊት ይሁንላችሁ።